ድሃው ላይ የምትፈርዱ በተበደለው ላይ ደግማችሁ የምትፈርዱ ለመሆን ምንድነው ያነሳሳችሁ ነው የኔ ጥያቄ። ምንድነው ማለት እየገባኝ ስላልሆነ ነው እየተፈጠረ ያለው ነገር። ይሄ የኔ ጥያቄ ነው። ሰው የሃይማኖት አባት ሲሆን ዓለምን ንቄ ነው ብሎ ነው አይደለ? ዓለም ላይ ያለው ነገር በሙሉ አያስፈራኝም፣ ከዓለም ጉዳይ የለኝም፣ የሰማያዊውን መንግስት ነው ማገለግለው እያለ ነው አይደለም? ዘን ዋት ለምንድን ነው እነዚህ ነገሮች የእናንተ አጀንዳ ያልሆኑት ነው? ቤተ መንግስት ይኖራሉ፣ ተቀላቢ ናቸው፣ ይከፈላቸዋል፣ ምግብ ይሰጣቸዋል፣ ድርጎና ምን እንዳይሰፈርላቸዋል። ዘን ስራቸው በሙሉ ምንድነው? ንጉሱን የሚያቆለጳጵስ፣ ንጉሱም አንተ በጣም ትለያለህ የሚሉ የሰው ልጅ ስጋዊ ፍላጎቶች እንዳሉት ሁሉ ማለትም መብላት እንዳለበት፣ መጠጣት እንዳለበት፣ መልበስ እንዳለበት ወይም ደግሞ በመጠለያ ስር መኖር እንዳለበት ሁሉ መንፈሳዊ ደግሞ ወይም ደግሞ ስፒሪቹዋል የሆኑ ፍላጎቶች አሉት። ሲያዝን የሚያጽናናው ይፈልጋል። ተስፋ የመቁረጥ ስሜት ሲሰማው ያንን ስሜት የሚቋቋምበትና የሚያሸንፍበት መንገድ ይፈልጋል። ሲከፋው የሚያጽናናው ነገር ይፈልጋል። ሲደሰት ደግሞ ደስታውን ሼር የሚያደርገው ሰው ይፈልጋል። እነዚህ ነገሮች በሙሉ ከሰው ልጅ ስፒሪቹዋል ኮለመን ወይም ደግሞ መንፈሳዊ ከሆነው አምድ የሚመነጩ ናቸው። የሰው ልጅ ስጋዊ ነው ብቻ ልንለው አንችልም። የሰው ልጅ ደግሞ መንፈሳዊ ነው ልንለው አንችልም። በምድር ላይ እስካለ ድረስ ሁለቱ አብረው መንፈሳዊውና ስጋዊው ነገር አብረው ተያይዘው የሚኖሩ ነገሮች ናቸው። ስጋዊውን ነገር ለማሟላት የሰው ልጅ በራሱ ይተጋል። የመንግስት ስርዓት አቋቁሟል። ፖለቲካል ሲስተም አለ። ብዙ አይነት የምድር ስርዓት አለ። እነዛ ስርዓቶች በሙሉ የሰው ልጅ ስጋ ወይም ደግሞ የሰው ልጅ ስጋዊ ፍላጎት የሚያገለግሉ ወይም ደግሞ የሚያሟሉ ናቸው። መንፈሳዊ ፍላጎቱን በተመለከተ ግን የሰው ልጅ በውስጡ መቃተት ስላለው ስፒሪቹዋል ፍላጎት ስላለው ከሚፈልጋቸው ነገሮች ወይም ደግሞ ከሚያስፈልጉት ነገሮች መሀል አንደኛው ብዬ ማስበው ሃይማኖት ወይም እምነት የሚለው ነገር ነው እና በሁለቱ መሀል ዲፍረንስ ቢኖርም ያው እምነት በሃይማኖት ውስጥ ይውላል። ሃይማኖትም ደግሞ ለእምነት የሚያስፈልገውን ግልጋሎት ወይም ደግሞ የሰው ልጅ አምኖ ወደ ፈጣሪው እንዲቀርብ፣ ዲስፕሬት እንዳይሆን፣ የተተወ ልጅ እንዳይሆን፣ የሚረዳው እንደሌለ እንዳይሰማው፣ እንዲሁም ደግሞ ለዚህ ህይወት ለዚህ ትርጉም አልባ ህይወት ትርጉም የሚያገኝበትን መንገድ ያመቻቻል። ስለዚህ ሃይማኖት በጣም አስፈላጊ ከምንላቸው ነገሮች መሀል ነው ብዬ አስባለሁ። በምድር ላይ ስንኖር ለምሳሌ እምነት ወይም ሃይማኖት ባይኖር ኖሮ ምናልባት የሰው ልጅ የሆነ ለምሳሌ ዌስተርኖች አሁን ትልቅ የሆነ የሞራል ምንድነው ሱፒሪዮሪቲ ላይ ደርሰዋል ተብሎ የሚታሰቡት እነሱ ነው አይደለም። ግን እዛ ለመድረስ የሰው ልጅ በራሱ አስቦ አይ ይሄ ነገር ልክ አይደለም፣ አይ ይሄ ነገር ልክ ነው ብሎ ሞራል ኮዶችን ጠብቆ እንዲኖር ከምን ጊዜውም በፊት ከማንም በፊት የጠቀመውና ያስፈለገው ነገር ሃይማኖት ነው። ሃይማኖት ስነ ምግባር ኮዶችን በማስተማር ሰዎች ታላላቆቻቸውን እንዲያከብሩ በማድረግ ኦርደር በመስጠት በማህበረሰብ ውስጥ ሞራል ኮዶችን በማስተማር እንዲሁም ደግሞ ሌሎች ባህልን በማስተማር የእውቀት ምንጭ በመሆን የእውቀት ሶርስ በመሆን የአብነት ትምህርት ቤቶችን ማየት ይቻላል። በሙስሊሞችም ደግሞ መድረሳዎችን ማየት ይቻላል። የእውቀት ሶርስ በመሆን አገልግሏል እና የሃይማኖትን ጥቅም መዘርዘር በጣም በዚህ በአጭር ጊዜ የማይቻል ነው። እጅግ በጣም ብዙ ጥቅሞች ሰጥቷል። አሁንም ደግሞ እየሰጠ ይገኛል። በተለይ ደግሞ እንደኛ ሀገር ላሉ ስቲል አመለካከታቸውን ፐርስፔክቲቫቸውን ከዛ የእምነት አቅማዳው ስለሚቀዱ ሰዎች ለሚዘግሙ ሰዎች ስቲል እያገለገለ ይገኛል። ዩዥዋሊ አሁን ዌስተርኖች ኤቲስቲክ የሆነ ወርልድ ቪው ነው ያላቸው ወይም ደግሞ ኤቲስቲክ የሆነ እግዚአብሔር የለሽ የሆነ ወይም አምላክ የለሽ የሆነ ሞራል ስርዓት ነው የሚከተሉት። በዛ ውስጥ ግን የራሳቸው ሞራል ስርዓት አዳብረው ነው እየኖሩ ይገኛሉ። ለኛ ግን ስቲል ሃይማኖት ወይም እምነት ጠቃሚ ነው ብዬ አስባለሁ። ብዙ ፈላስፎችም ብዙ ጥናት ያደረጉ ሰዎችም እምነት ወይም የሃይማኖትን ጠቃሚነት
ሳይረዱት የሚቀሩ አይደሉም፣ ወይም ደግሞ ይናገራሉ። ቮልቴር መሰለኝ አይደለ እግዚአብሔር ባይኖር እንኳን እኛ ልንፈጥረው ይገባል አይነት አባባል ብሏል። ኦርደርን የሚያስጠብቅልን የሆነን ነገር የሆነን ስርዓት ጠብቆ የሚያስቆይልን ሃይማኖት ነው፣ ወይም ደግሞ እምነት የምንለው ነገር ነው። ጨርሶ ከጠፋ ሃይማኖት ወይም ደግሞ የማመን ኢሴንስ ወይም ደግሞ ከኔ በላይ የሆነ ልዕለ ኃያል ቢንግ አለ፣ ሱፐርናቹራል የሆነ ቢንግ አለ የሚለው ሀሳብ ጨርሶ ከሰው ልጆች ውስጥ ከጠፋ፣ በተለይ ደግሞ እንደኛ አይነት ያልዳበረና ያን ያህል ሞራል ግራውንድ ላይ ላልደረሰ ማህበረሰብ አስቸጋሪ ነው የሚሆነው ብዬ አስባለሁና ብዙ ጊዜ ለዛ ነው ሃይማኖቶች የሰዎችን ልጆች እንዲጠግኑ፣ እንዲያጽናኑ፣ እንዲያበረቱ፣ ሰፖርት ሲስተም እንዲሰጡ፣ ቢደሰቱ ደስታቸውን ሼር የሚያደርጉበት ቦታ፣ ቢከፉ ሀዘናቸውን የሚገልጹበት ቦታ፣ እንዲሁም ደግሞ ቢሞቱ ራሱ የሚቀበሩበት ቦታ ሆነው አገልግለዋል ሃይማኖቶች። ማርክስ ያሉ ፈላስፎች ሃይማኖት የህዝብ አደንዛዥ ዕፅ ነው ወይም ደግሞ religion is the opium of the people የሚል ሀሳብ እያመጡ የመጡት ለምንድን ነው? ብዙ ጊዜ ሃይማኖቶች ወይም ደግሞ ለጥቅማችን የፈጠርናቸው ነገሮች ዞሮ እኛን መጉጃ ሲሆኑ ወይም ደግሞ እኛ ለመጽናናት የፈጠርናቸው ነገሮች ዞሮ እኛን የሚያስለቅሱ ነገሮች ሲሆኑ ነው። በዓለም ላይ the clergy ምንለው ወይም ደግሞ ይሄ ከላይ ያሉት ፕሪስቶች፣ ቀሳውስት ወይም የሃይማኖት አባት የምንላቸው በአጠቃላይ ብዙ ጊዜ ከመንግስት ጋር የመለጠፍ ወይም ደግሞ ካለው የንጉሳዊ ቤተሰብ ጋር የመለጠፍ አብሮ የመምራት ያው የፓወር ጌም ስለሆነ ማለት ነው። ሁለቱም ጋር ያለው ፓወር የትም ስለሚሰራ ማለት ነው። አብረው በመለጠፍ ሰዎችም ደግሞ ስለሚሰሙ ያንን ሃይማኖት ለሃይማኖትም ሴንሲቲቭ ቦታ ስላላቸው መንግስታትም ይህን ስለሚያውቁ አብረው በመለጠፍ ሰዎችን ሊያገለግሉ ሲገባ የሰው ልጆችን ሊጠቅሙ ሲገባ ብዙ ጊዜ ሲጎዱ እንዲሁም ደግሞ መከራ ሲያደርሱ ሰዎች ላይ ይታያል። ለዛ ነው እነ ማርክስ ሃይማኖት ከሚሰጠው ጥቅም ይልቅ ድሆችን መጨቆኛ እና ተበዝባዦችን ደግሞ እየተበዘበዙ እንደሆነ እንዲያውቁና እንዳይነሱ የማድረጊያ ሜተድ ነው ብለው የሚያስቡት ማለት ነው። እውነት ነው። ብዙ ጊዜ ለምሳሌ በዌስተርን ላይ ፖፖቹ ወይም ጳጳሶቹ ከንጉሳውያን ቤተሰብ ጋር በመሆን ፈላጭ ቆራጭ ናቸው፣ አድራጊ ፈጣሪ ናቸው። እነሱ የሚሉት ነገር ህዝቡ ይሰማል። በፍጹም የሚጠየቁ ሰዎች አይደሉም። ያ ሲታሰብ እነዚህ ሰዎች ለህዝቡ ያስባሉ ወይ ሲባል ነው አያስቡም። ይልቅስ ለራሳቸው የራሳቸውን ጥቅም ነው የሚያስቀድሙት የሚል ሀሳብ በእነ ማርክስም በሌሎች ፈላስፎችም ዘንድ እንዲፈጠር አድርጓል። ዘን እነዚህ ለእኛ ጥቅም የፈጠርናቸው ነገሮች እንዴት ነው ዞረው እኛን መጉዳት የጀመሩት ብለን ስናስብ ሃይማኖቶች መጀመሪያ ከተሰጣቸው ወይም ደግሞ ሊያደርጉ ከሚገባው የመጀመሪያው ነገር ዲቪዬት አድርገዋል። የመጀመሪያ ተግባራቸው ሃይማኖቶች የሰው ልጅ ማገልገል ነው። በየትኛውም ሃይማኖት ውስጥ የሰው ልጅ ቅዱስ ነው፣ የሰው ልጅ መቅደስ ነው፣ የሰው ልጅ የማይነካ ነው። ማንኛውም አገልግሎት የሃይማኖት ለሰው ልጆች ነው ወይም ደግሞ የሰው ልጆችን ስፒሪት ወይም ደግሞ መንፈስ የሚያገለግል ነው ተብሎ ይታሰባል። ዛን ብዙ ጊዜ ግን ይሄ ሲሆን አይታይም ነው ከተፈጠሩበት ወይም ከተሰሩለት ስሪትና ዓላማ ዲቪዬት እያደረጉ ሌላ ነገር ሲያገለግሉ ይታያል። እኛም ሀገር የተከሰተው ነገር ያ ነው። ብዙ ጊዜ የምናየው ነገር ያ ነው አይደለም። ለምሳሌ የመጀመሪያው ነገር በሃይማኖት አባቶች ዘንድ ኤክስትራኦርዲናሪ የሆነ ቨርቹ እንጠብቃለን፣ ከምእመኑ እንዲሻል እንጠብቃለን አይደለም። ግን ላይክ በጣም በሚያሳዝን መልኩ ግን ኢቭን ምንድነው ትሪገር የሚያደርጋቸው ምንድነው የሚያነሳሳቸው የሚለው ነገር ስናየው ግን በጣም የሚያሳዝን ሆኖ እናገኘዋለን። ለምሳሌ ቅርብ ጊዜ አንድ አልበም ወጣ። ዘን በቃ በጣም መነጋገሪያ ሆነ። ሴኩላር የምንለው ዓለማዊ የምንለው ዓለም ላይ ብቻ አልቀርም የዓለም መነጋገሪያነቱ ማለት ነው። እነዚህ ሰዎች አንስተው በየስብከት መድረኩ ኦኬ እንደዚህ ነው እንደዛ ነው እያሉ ሲተነትሉት አይተናል። ግን እንደ መሰረቱ እኔ እስከማውቀው ድረስ በማንኛውም ሃይማኖት ዘፈን ኃጢአት ነው፣ የማይደገፍ ነው። እንዲሁም ደግሞ ተዋሶና ትምህርት ተምሳሌት ልንወስድበት የማንችለው ነገር ነው። እንደዛ ከሆነ አንድ ነገር እርም ነው ካልከው ወይም ደግሞ አስፈላጊ አይደለም ካልከው የሆነ ነገር ለምን ታነሳዋለህ? ለምን ወደ መድረክህ ታመጣዋለህ? ለምን ከዛ ነገር ውስጥ የሆነ የሚጠቅም ነገር ኤክስትራክት ለማድረግ ጥቅም እና የሚጠቅምህን ነገር ለማውጣት ለምን ትተጋለህ? የሆነ ነገር አይጠቅመኝም ካልክ መተው ነው ያለብህ ሙሉ ለሙሉ አይደለም። ግን
ዓለም ራሱ የተወችውን ነገር ወይም ደግሞ ዓለም ራሷ በጣም በራሷ መንገድ ፖፑላራይዝ ልታደርገው የሚገባውን ኮንሰፕት ወይም ደግሞ ዓለም የኔ ነው ያለችውን ኮንሰፕት አምጥተን ስፒሪቹዋል ከሆነው ነገር ጋር መደባለቅ ልክ ነው ብዬ አላስብም። ሁለተኛው ሃይማኖቶች መንገዳቸውን የሳቱበት ብዬ የማስበው ነገር እንደኔ ሰዎች ወደ እምነት ስፍራዎች የሚመጡት ከሀሳባቸው ለማረፍ ከችግሮቻቸው ለመሸሽ ዓለም ላይ ያታከታቸውን ሀሳብ ምንድነው እረፍት ለማግኘት አይደለ ለመጽናናት ስፒሪቹዋል የሆነ ሜንድ ወይም ደግሞ ጥገና ለማግኘት ነው። ነገር ግን የቲክቶክ እና የፌስቡክ ወሬ ቀድሞ እዛ የሚጠብቃቸው ከሆነ የስብከት መድረካቸው ላይ የሚያጽናና ቃል ሲፈልጉ የቲክቶክ ወሬ የፌስቡክ ወሬ ቀድሞ የሚደርሳቸው ከሆነ ዋትስ ዘ ፖይንት የሚወጡበት ነገር ማለት ነው። ከየት ነው አጀንዳዎቻችንን የምንስበው ነው? እምነት አጀንዳ ሰጪ ሊሆን ሲገባው ተስፋ ሰጪ ሊሆን ሲገባው ተስፋ አስቆራጭ የሆነውን ነገር አምጥተህ በዓለም አጀንዳ ወይም ደግሞ ሴኩላር በሆነ አጀንዳ የሚመራ ከሆነ ምንድነው እነዚህ ቦታዎች ጥቅማቸው? የዓለም የፖለቲካ መድረክ ዲስኩር የሚሰማባቸው ከመድረኮች በምን ይለያሉ ነው? ይሄ በጣም ሌላው ሊያሳስብና ጥያቄ ሊያስነሳ የሚገባ ጉዳይ ነው ብዬ አስባለሁ። አዘር ቲንግ ደግሞ ሶሻል ጀስቲስ ወይም ደግሞ ማህበራዊ ፍትህ የምንለው ነገር አለ። ማህበራዊ ፍትህ ማለት ድሆች ይበደላሉ፣ ድሃ አደጎች ይገፋሉ፣ መበለቶች ይሳደዳሉ አይደለም? በአንድ ሀገር ውስጥ እነዚህ ነገሮች ይከሰታሉ። እነዚህ ነገሮች ሲከሰቱ ሃይማኖት ወይም ደግሞ የሃይማኖት አባት የምንላቸው ሰዎች ለነዚህ ምእመናን ወይም ደግሞ እመግባቸዋለሁ፣ አስተዳድራቸዋለሁ፣ እመራቸዋለሁ ለሚሉት ምእመናን ሊያስቡ ይገባል አይደለ? በጣም ኮመን የሆነው አስተሳሰብ ያ ነው። ግን ሲያስቡ እያየን ነው ወይ? አይደለም። ሶሻል ጀስቲስ ከማንም በላይ የዘፋኝም ስራ አይደለም፣ የፖለቲከኛም ስራ አይደለም፣ የአክቲቪስትም ስራ አይደለም። ከማንም በላይ የሃይማኖት አባቶች ስራ ነው። ምክንያቱም የሃይማኖት አባቶች ከሰው ልጆች ሀሳብ ከሰው ልጆች ነፍስ በላይ ሌላ ምንድነው ትሪገር የሚያደርጋቸው ነገር ሊኖር አይገባም ነበር። ምእመንህ እየሞተ ምእመንህ የሆነ ነገር እየሆነ ምእመንህ ህይወት ላይ በጣም አንፌር የሆነ ነገሮች እየደረሱበት ምእመንህ መዋቅራዊ የሆኑ ጫናዎች እየደረሱበት እነዚህ ነገሮች ሁሉ እየደረሱበት እንዴት ነው አንተ ዝም ብለህ ህይወትህን የምትቀጥለው ነው? two of the noblest things ለምሳሌ ሃይማኖትና አርት በጣም ኖብል የሆኑ ነገሮች ናቸው። እነዚህ ኖብል የሆኑ ነገሮች ደግሞ በጣም ከምንም ነገር በላይ ይሄ አንጋድሊ የሆነ ወይም ደግሞ በጣም ከንጽህና የራቀን ነገር ማገልገል አለባቸው ተብሎ አይታሰብም። አንድሮ ኮርት ፖይትስ የሚባሉ አሉ። እነዚህ ፖይቶች ምንድናቸው? ገጣሚዎች ቤተ መንግስት ይኖራሉ፣ ተቀላቢ ናቸው፣ ይከፈላቸዋል፣ ምግብ ይሰጣቸዋል፣ ድርጎና ምንዳ ይሰፈርላቸዋል። ዘን ስራቸው በሙሉ ምንድነው? ንጉሱን የሚያቆለጳጵስ ንጉሱን አንተ በጣም ትለያለህ የሚሉ አለ አይደል? እንደ በቃ ታሪኩን የሚጽፉ አጉልተው ሰውየውን የሚያስደስቱ ነገሮችን የሚሰሩ ፖይቶች ነበሩ ድሮ ሜዲቫል ታይምስ ማለት ነው። እነዚህ ኮርት ፖይትስ ይባላሉ። አሁንም በእኛ ዘመን እያየን ያለ ነው እንደዛ ነው። ኮርት ምን በላቸው? ኮርት የሃይማኖት አባትን በላቸው እንደዛ ለምእመኑ ማሰብ ሲገባቸው ደስ ለመንግስት ተለጣፊ የሚሆኑ የመንግስትን አጀንዳ አራማጅ የሚሆኑ የሃይማኖት አባቶች እያየን ነው። መንግስት ነው። የራሱ የአስተዳደር ስርዓት አለው። የራሱ መዋቅራዊ ስርዓት አለው። የራሱን ስራ የሚሰሩለት ሰዎች አሉ። እነዚህ ሰዎች ግን በአንድም በሌላም አይደለም እንደኛ ባለ ሀገር ቀርቶ ባደጉት በምንላቸው ሀገራት ሁላ ጭምር ሰዎች መዋቅራዊ የአስተዳዳሪ በደል ይደርስባቸዋል። እነዚህ በደል ሲደርስባቸው አይደለም በነፍስ ቀርቶ አይደለም በህይወት ቀርቶ ሲደርስባቸው ቀድመው ሊጮሁ የሚገቡት እነዚህ ስለ ሃይማኖት ስለ ምእመናን ወይም ደግሞ ስለ ህዝቡ ግድ የሚላቸው ሰዎች ናቸው መሆን ያለባቸው ብዬ አስባለሁኝ እኔ እና እንደዛም ነው መሆን ያለበት ብዬ አስባለሁ። ግን ከዛ ይልቅ ሶሻል ጀስቲስን ማስጠበቅ ማህበራዊ ፍትህን ማስጠበቅ ሲገባቸው ጭራሽ የሚያስጠብቀውንም የሚያስጠብቀውንም ለማሸማቀቅ የሚሞክሩ ሆነው ሲገኙ በጣም የሚያስተዛዝብ ነው ብዬ አስባለሁ። እና ዛሷይ ምንድነው ማለት ነበሩ እኮ አይደል እንደዚህ አይነት አባቶች። ለምሳሌ ቦንሆፈር የሚባል አንድ የጀርመን ፓስተር ነበርና
እሱ አሁን ለምሳሌ ናዚ ስርዓትን ተቃውሞ የናዚ ስርዓትን ለማንኮታኮት ለማፍረስ የራሱን መንገድ ሄዷል። በመጨረሻ ግን ሳይሳካለት ቢቀርም አትሊስት ግን እግዚአብሔር ወይም ደግሞ ፈጣሪ የሰው ልጆች ከሚያጠፋ መንግስት ጋር አልተባበረም ብሎ ያንን መንገድ ሄዷል። እንደ ቦንሆፈር አይነት ደግሞ የእምነት አባቶች አሉ። እንደዛ ለመሆን ምንድነው ስፓይናችሁን የወሰደው የሚል ጥያቄ ደግሞ አለኝ እኔ። ምክንያቱም አንድ ሰው የሃይማኖት አባት ሲሆን ዓለምን ንቄ ነው ብሎ ነው አይደለ? ዓለም ላይ ያለው ነገር በሙሉ አያስፈራኝም፣ ከዓለም ጉዳይ የለኝም፣ የሰማያዊውን መንግስት ነው ማገለግለው እያለ ነው አይደለም? ዘን ዋት ለምንድን ነው እነዚህ ነገሮች የእናንተ አጀንዳ ያልሆኑት ነው? መጽሐፍ ቅዱስ ላይ ያሉ በጣም ብዙ ነቢያት ነብዩ ኤርምያስ፣ ነብዩ ኢሳያስ መንግስታት ህዝቡን ሲበድሉ፣ መንግስታት ያልተገባ ነገር ሲያደርጉ ሄደው ፊት ለፊት የሚጋፈጡ ናቸው። ለምን እንደዚህ ታደርጋለህ ባይ ናቸው። ለህይወታቸው የማይሰሱ ነበሩ። የነዚህ ምሳሌነት ለምንድን ነው መውሰድ ያልቻልነው ወር ያልቻላችሁት እናንተ? ዘን ካልቻላችሁም ደግሞ ዝም ማለት ሲገባ ጭራሽ ተከላካይ ጭራሽ ዲፌንዳንት ሆናችሁ በድሃው ላይ የምትፈርዱ በተበደለው ላይ ደግማችሁ የምትፈርዱ ለመሆን ምንድን ነው ያነሳሳችሁ ነው የኔ ጥያቄ። ምንድን ነው ማለት እየገባኝ ስላልሆነ ነው እየተፈጠረ ያለው ነገር። ይሄ የኔ ጥያቄ ነው። ሌላኛው ነገር መንግስትን መውደድና ሀገርን መውደድ የተለያዩ ነገሮች ናቸው። መንግስት ስቴት ወይም ደግሞ ሀገርና ካንትሪ የተለያዩ ነገሮች ናቸው። መንግስታት ይመጣሉ ይሄዳሉ። የአገልግሎት ጊዜያቸውን ሲጨርሱ ከተመረጡበት ጊዜ ሲጨርሱ ይሄዳሉ። በተለያየ መንገድ መንግስታት ይወገዳሉ። ዘላለማዊ አይደሉም፣ ቋሚ አይደሉም። ቋሚ የምትሆነው ሀገር ናት። ጸንታ የምትኖረው ሀገር ናት በአንድ ቴሪቶሪ ላይ። መንግስታት እነዛን ሀገራት ሊያስተዳድሩ የመጡ ነገሮች ናቸው እንጂ ሰው ለምሳሌ ኦኬ ይሄ መንግስት እንደዚህ ነው፣ ያ መንግስት እንደዛ ነው ምናምን ብሎ አስተዳደራዊ የሆነውን ነገር ለመተቸት ሲሞክር ሀገሩን እንደማይወድ ሀገሩን እንደሚጠላ ማድረግ በጣም ከሎጂክ ከስነ ምክንያቱ የተፋታ እንደሆነ ይሰማኛል። እኔ አንድ ሰው መንግስትን ጠልቶ ሀገሩን ሊወድ ይችላል። አንድ ሰው ሀገሩን ጠልቶ መንግስትን ሊወድ ይችላል። እነዚህ ነገሮች በፍጹም የሚገናኙ ነገሮች አይደሉም። አንድ ሰው መንግስትን ስለወደደ ሀገሩን ይወዳል ማለት አይደለም። አንድ ሰው ደግሞ አይ የመንግስት አሰራር አልተመቸኝም ስላለ ሀገሩን ይጠላል ማለት አይደለም። ሀገሩን የሚወደው በጣም ጥሩ ሰው እንደውም እሱ ሊሆን ይችላል ሰማው እና ብዙ ጊዜ እንደዚህ ጥያቄዎች ሲነሱ ለማሸማቀቅ ሀገራቸውን የማይወዱ ሰዎች አስመስሎ ለማቅረብ ሀገራቸው ላይ የችግር ሰይፍ ለመምዘት የተዘጋጁ ባንዳዎች እንደሆኑ አድርጎ እንትን ማለት ማስቀመጥ በጣም ሎጂካሊ የማያስኬድ መንገድ ነው ብዬ ነው የማስበው እኔ በራሴ ማለት ነው። ለምሳሌ ኤግዛምፕሎች ማንሳት እንችላለን። አቡነ ጴጥሮስ ሰማዕት የሆነው ለምንድን ነው? እንደናንተ ሎጂክ ቢሆን አቡነ ጴጥሮስም በቃ ከዱቼው ጋር ቪቫ ላ ዱቼ ምናምን ብሎ የጣሊያን መንግስት ተቀብሎ በቃ ህዝቡን ከመገዘት ይልቅ ህዝቡን ለጭቆናና በጣሊያን ምንድነው አስተዳደር ስር እንዲሆን አመቻችቶ ነበር መኖር የነበረበት ማለት ነው። እንደዛ ነው እኮ አባባሉ አይደለም? ሰማሁ ናዚ አንድ ናዚ የሆነ መንግስት ለምሳሌ ጀርመን ውስጥ ናዚ ነግሷል አይደል? ይዛኔ የነበሩ ቦንሆፈር ኦኬ በቃ አገሬን ወዳድ እንድባል የናዚን መቀበል አለብኝ ነበር ማለት የነበረበት ማለት ነው በዛ ሎጂክ። እነዚህ ነገሮች ማያስኬዱ ነገሮች ናቸው። ፖለቲክስ ሌላ ነገር ነው። እኔ በጣም ላይክ አንዳንዴ ሰብአዊነት ጥያቄዎች ሲነሱ ፖለቲክስ ማድረግ ነገሩን በጣም ሴንሴሽናላይዝ ማድረግና ወዳልሆነ እንትን መለጠጥ አይነት ነገሮች አሉ። ግን ይሄ ተገቢ ነው ብዬ አላስብም ነው። እና ለዛ ነው ሃይማኖቶች ስቲል ሃይማኖት አባት የሚባሉ ሰዎች አባት እኮ አባት አይደለ? አባት ማረቅ ነው፣ መገሰጽ ነው፣ ማስተካከል ነው ኃላፊነቱ። አባታዊ የሆኑ መንገዶችን ነው የሚከተለው። አባታዊ ተግሳጽ አለ፣ አባት ማረም አለ፣ ሪስፖንሲቢሊቲ መውሰድ አለ። እነዚህ ነገሮች ናቸው። ግን ደግሞ
እናንተ የምትሰሩት ነገር ግን ትንሽ ከአባትነትም አለፈ እና ሪስፔክትፉሊ እነዚህ ነገሮች ቆም ብላችሁ ታስቡባቸውና በዘመኑ ኢንፍሉዌንስ ከመደረቅ ይልቅ ዘመኑ ኢንፍሉዌንስ ለማድረግ በዘመኑ ጫና ስር ከመውደቅ ይልቅ ዘመኑን ጫና ለማድረግ ሰዎች ወደ ሰላም እንዲመጡ ሰዎች ወደ ፍትህ እንዲያገኙ ርትዕ እንዲያገኙ መስራት የተሻለ ነው ብዬ አስባለሁ። ካልሆነ ግን ይሄ መንገድ ሰማው የሚሄድበት ትራጀክቶሪ ሲታይ ግን ጥሩ መስሎ አይታየኝም። ወይም ደግሞ እንደኛ ሃይማኖቶች የበደልና የጭቆና መንገድ በጣም ኖብል የሆኑት ቅዱስ ተደርገው የተቀመጡት ነገሮች በጣም ለጭቆና በጣም የሰውን ድምጽ ለማፈን ለምንድነው እና ደግሞ ኢኔብል ለማድረግ ክፋትን ኢኔብል ለማድረግ የሚያገለግሉ መንገዶች ይሆናሉ ብዬ አስባለሁና ጥንቃቄ መደረግ አለበት እና በጣም ሪስፔክትፉሊ እነዚህ ነገሮች ቢታዩ የሚል ማሳሰቢያ ለማቅረብ እወዳለሁ። ቴንክ ዩ